ሰው በግል ህይወቱ ሲኖር አንዳንድ ጊዜ ያልተጠበቀ ምስቅልቅል ውስጥ ይገባል በውስጡ ሚስት ትከፋበታለች ስራም ያጣል ቤቱም ምስቅልቅል ይላል ከጓደኞችም ጋር ይጣላል ውስጡ ሰላም ያጣል ውስጡ ያረካ ይሆንለታል ነገሮቹ ሁሉ መከራ በመከራ ላይ መከራ በችግር ላይ ችግር ይሆኑበታል ምንድነው ይሄ ጉድ አንደኛ እንዲህ አይነት ጨነቅነቅ ያለ ነገር ሲመጣ መገንዘብ ያለብን ማንኛውም ሙሲባ በግል ህይወታችን ከመጣብን እኛ በሰራነው ወንጀል መሆኑን አውቀን ለተውበት ወደ አላህ ለመመለስ መዘጋጀት ይተበቀበናል ሁለተኛ ምንም አይነት በላ መጥቶ ያቺ በላ እኛን ሳትወለውልና ሳታጥብ እኛን ሳታስተካክልና ሳታርም አትሄድ ሶስተኛ ደግሞ ይሄ በላ መጣ ማለት የኛን ደረጃ ከፍ ለማድረግ ወንጀላችንን ዝቅ ወይም ለመሰረዝ እንጂ ዝም ብላ አትመጣ ነብያችንም ተናግረዋል አለይሂ ሰላቱ ወሰለም يقول ما يصيب المؤمن من نصب ولا وصب ولا هم ولا حزن حتى الشوكة يشاكها إلا كانت له كفارة لذنوبه من يوم مسلم مصيبة كاقاتمو من نصب دكام بهن لفات بهن مكرام بهن رورم بهن حزن بهن تكازم بهن شو انكوان سيالف نكاب التارقو يدينغا انكفات انكوان اقرون نكاب التارقو ወንጀል ማበሻ ወንጀል መጥረጊያ እንጂ ዝም ብላ ምትመጣ አይደለችም ብለው ነብያችን አለይሂ ሰላቱ ወሰለም በግልጽ ቋንቋ ተናግረዋል እናሳ ልክ ይሄ በላ በሚመጣበት ጊዜ ፊትለፊታችን አንዲት ነገር ማስቀመጥ አለብን ምንድነው فإن مع العسر يسرا የሆነ ችግር መጣ አይደለ ቀጥሎ ደግሞ የሆነ አገር ሰላም ሊሆን ነው اشتدي أزمته تنفرجي عجل فرجي እንዳሉት ሸሸንኪ ረሂመሁላህ اشتدي أزمته አንቺ በላ አንቺ መከራ በርቺ ጠንክሪ ጠነከርሽ በረታሽ ማለት ልትበጠሽ ነው ማለት ነው አሁን አንድ ገመድ እንደዚህ ስትስበው ጥንክር ካለ በጣም ከሳብከው ትንሽ ቆይቶ ሊበጠስ ነው ማለት ነው فإن مع العسر يسرا إن مع العسر يسرا አንድ ችግር ቢመጣ ቀጥሎ ስኬት ነው የሚመጣው ዛሬ ተንገላታህ ማለት ነገ እንግልት ይቀርልሃል ማለት ነው በዱንያ ላይ ተሰቃየህ ማለት በአኺራ ላይ እረፍታለህ ማለት ነው ስለዚህ በላ በሚመጣብን ጊዜ ሁሉ ጊዜ ማሰብ ያለብን فإن مع العسر يسرا إن مع العسر يسرا ምንም ችግር ቢመጣ ገር ነገር ይመጣል ምንም የሚያንገላታ ነገር ከመጣ ስኬት ይመጣል ስኬቱን ፊትለፊት እየተመለከቱ በተስፋ ትልቅ የሰላም ህይወትን መኖር የሚቻል መሆኑን ለማስገንዘብ ፈልጌ ነው እዚህ መካከል ላይ ግን አላህ Subhanahu Wa Ta'ala ነብያችንን አንድ ማሳሰቢያ ሰጣቸው فإذا فرغت فانصب የሆነ ስራ ስትጨርስ አሁንም ሌላ ስራ ገባ ረፍት የለም وإلى ربك فارغب ምንም ነገር ስትሰራ ደግሞ ወደ ጌታህ ብቻ በመዞር እሱን ብቻ ከጅለው ሌላን አካል መከጀል የለብህም ኢኽላስህን መርምር ብሎ አላህ ነግሯቸዋል ስራ ላይ መዳከም የለም ይሄን ስንጨርስ ወደዚህ እንደፈለግን ነው ምን ሆነው እንደ ድካም የለም لقد خلقنا الانسان في كبد ነው የሰው ልጆችም በድካም ላይ ድካም አድርገን ይፈጥርኳቸው ብሏል አላህ የረፍቱ አገር አኺራ ነው ዱንያ ረፍት የላትም ይሄንን ለማሳሰብ ነው واسال الله جل جلاله ان يجعلنا من عباده الصالحين ومن اوليائه المقربين والسلام عليكم ورحمه الله تعالى وبركاته